ክርስትናና እስልምና የሚለዩበት አራት አበይት ልዩነቶች አሏቸው። የመጀመሪያው ልዩነት ምንድነው? እኛ ሙስሊሞች የምናመልከው አምላክ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም አምልከኝ ይላል። ሱረቱ አንቢያ ምዕራፍ 21 ላይም ቁጥር 25 ላይ እንደዛ ነው፣ ከኔ በቀር ሌላ አምላክ የለምና አምልኩኝ ነው የሚለው። እኔ ብሎ አናንያ ወይም እኔነት የሚጠቀም አንድ አምላክ አለ። የአንድ አምላክ አንድ ማንነት ነው ብለን ነው የምናምነው። አላህ ነው፣ ካላህ ውጪ በሐቅ የሚመለክ አምላክ የለም ብለን ነው። በክርስትና ግን ያለው ግን የሚመለኩ ሶስት አካላቶች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው ተብሎ የሚመለኩ አምላክ ነው ያሉት። እኛ ጋር እንደዛ የለም። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ አምላክ ነው ያለው። እሱም ራሱ ሲናገር ኢሳይያስ 44 45 46 የተለያየ ቦታ there is no God beside me ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ብቻ ነው ያለው። ስለዚህ ያ ይለየናል። የመጀመሪያ የሚለየን ነገር እሱ ነው። ሁለተኛው የሚለየው በኢስላም አስተምህሮት ውስጥ ፍጡርና ሰው አይመለክም፣ የተከለከለ ነው። ሽርክ ነው፣ ራሱ ለጀሃነም ራሱ የሚዳርግ ነገር ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው ጀነት በእርሱ ላይ እርም ሆነችበት መቀመጫው እሳት ነው ተብሎ ነው በቁርአን ላይ የተቀመጠው። በክርስትና ደግሞ ሰውና ፍጡር ይመለካል። ድንግል ማርያም ማህፀን ውስጥ ከድንግል ማርያም ማህፀን ውስጥ የተፈጠረ በመንፈስ ቅዱስ አሰራር ያለ ዘር አብሲ ያለ ወንድ ዘር የተፈጠረ ፍጡር አለ ድንግል ማርያም ማህፀን ውስጥ። የናዝሬቱ ኢየሱስ የሚባለው ማለት ነው። ኢየሱስ የሚባለው ድንግል ማርያም ማህፀን ውስጥ በድንግልና ጸንሳው ድንግል ማርያም የወለደችው ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ የተለያየ ፕሮሰስ አድርጎ ያደገ ነው። ተኝቷል። በግርግም ውስጥ የተኛ ነው። ራሱ የተወለደ ማለት ነው። አንድ ሕፃን ነው እንደናንተ ማለት ነው። ወንድ ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት። ጽንስ ወንድ ልጅም ትወልጃለሽ አላት። ወንድ የስጋ መደብ የወንድ አንቀጽ ነው። አንቀጹ ራሱ ማለት ነው። ስለዚህ አንድ ፍጡር አለ ድንግል ማርያም ማህፀን የተፈጠረ። ያንን መለኮት መጥቶ ስለተዋህደው ከመለኮት ጋር አንድ ስለሆነ ይመለካል ይላሉ። ፈጣሪ ከጥንትም ጀምሮ ከኔ በቀር ሌላ አምላክ አታምልኩ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ ፍጡርና ሰው ፈጥሮ ይሄን አምልኩልኝ ብሎ አይልም። እንዲህ አይነት ነገር አይልም። ኢሳይያስ 43:10 ላይ ከኔ በፊት አምላክ ሁሉ ነገር የመስማት ሁሉ ነገር የማየት ሁሉ ነገር የማወቅና ሁሉን ቻይ አይደለም፣ መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካፓሲቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ድንግል ማርያም እንደምትመለከቱት ሞታለች። አተምና ከሞለኪውል ኮምፖስት ያደረገው ቦዲዋ ዲኮምፖስት አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ከፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው። ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ከሆነ ደግሞ ውስንነት አለብን። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የእናንተን የኔን የሁላችንም ጸሎት ልትሰማ ይቀርና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን ማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየው ነው የሚጸልዩትን ጸሎት ልትሰማ አትችልም። ይሄ እንግዲህ የሚለየን ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። ምንም አይነት የተቀረጸ ምስል ማድረግ የተከለከለ ነው በኢስላም። የምናመልከው ከአርሽ በላይ ያለውን አንድ አምላክ ብቻና ብቻ ነው። ከሱ ውጭ የምናመልከው በሐቅ የምናመልከው ነገር የለም ራሱ። ስለዚህ ምንድነው በክርስትናው ደግሞ የተቀረጸ ምስል ያደርጋሉ። የጸጋ ስግደት ይሰግዳሉ፣ መስቀል ያደርጋሉ፣ እንደገና ደግሞ ስዕል እየሳሉ እንደዛ ያደርጋሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ በላይ በሰማይ ካለው ወይ መላእክትም ሊሆኑ ይችላሉ፣ በታች በምድር ካለው ነቢያትም ጻድቃንም ሰማዕታትም ሊሆኑ ይችላሉ፣ ከምድር በታች ያለው አሳ ፍጥረትም አሳ ነባሪም ሊሆን ይችላል፣ የተለያየ ሌዋታንም በሄሞትም ሊሆን ይችላል፣ እንስሳቶች በአጠቃላይ የትኛው ማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ አታምልክ ነው የሚለው። አታምልክ ብቻ አይደለም የሚለው አትስገድላቸውም ነው የሚለው። ስለዚህ በዚህ ነገር እንለያያለን ማለት አራት ነገር ክርስትናና እስልምና የሚለየው አራት ነገሮች ናቸው። የመጀመሪያው ሶስት አካል ነው እነሱ የሚያመልኩት፣ እኛ አንድ ማንነት ነው የምናመልከው። ሁለተኛ ሰውና ፍጡር ያመልካሉ፣ እኛ እናመልክም። ሶስተኛ ካላህ ውጪ እኛ የምንጠራው የምንጎዋደደው የምንመጀንበት መጀን የለንም፣ የምንመገንበት መገን የለንም ራሱ። እንደገና ደግሞ የምንደጀንበት ደጀንም የለንም ካላህ ውጪ ማለት ነው። ድረስልን ድረስልኝ በዚህ መልኩ ድረሱልን የምንላቸው ሰዎች የሉም፣ ፍጥሮች የሉም እኛ ጋር ማለት ነው። አራተኛውና የመጨረሻው እንግዲህ እንደምትመለከቱት እንትን ማለቱ ነው። ይሄ የተቀረጸ ምስል ማድረጋቸው ነው። ለአምልኮ የሚጠቀሙበት ነው። ለተለያየ ሐውልት ሰርተው ምናምን ነገር ይለማመናሉ፣ ወደዛ ለስዕል ይሰግዳሉ ማለት ነው። እና ይሄ ነገር ይለየናል። እኛና ሙስሊሞችን የሚለየን ዋናው ነገር ይሄ ነው ለማለት ተፈልገው ነው። እንግዲህ እህታችን ጎብዥ